ከዛ ደግሞ ማጽናናትም ደግሞ የሚባለው ሰው ከኤዲፋይ እንዲደረግ ይባስ ከሌሎች ከጤናማ ካልሆኑ ነገሮችም ደግሞ ነጽቶ በደንብ ከፍርሃት ሊሆን ይችላል፣ ከሀዘን ሊሆን ይችላል፣ ከተለያዩ ጤናማ ካልሆኑ ነገሮች ኤዲፋይ እንዲሆን በእግዚአብሔር ቃል ሰው የሚያጽናናው የሚመክረው ከተገኘ እሱ ደግሞ ትንቢት ይባላል። ትንቢት ይባላል። ስለዚህ ትንቢት የምንለው አሁን አይን ጨፍኖ የሰራዊት ጌታ እግዚአብሔር እንዲህ ይላል ማለት አይደለም። እንደሱ ቢል ምናልባት የጥበብ ቃል ወይም ደግሞ የእውቀት ቃል ነው እንጂ እሱ ትንቢት ነው ብለን አንይዘውም። ለምንድን ነው? መጽሐፍ ቅዱስ እንደሱ ስለማይ። በተለይ ደግሞ በአዲስ ኪዳን እንዴ በብሉይ ኪዳን እኮ እንትና እንደዚህ ሲሉ ነብይ ናቸው ተብለዋል። አዎ በብሉይ ኪዳን ተብሎ ሊሆን ይችላል። በብሉይ ኪዳን እነዚህ ሁሉ ጊፍቶች አልነበሩ። እነዚህ ሁሉ ጊፍቶች የመጡት በአዲስ ኪዳን ነው። በአዲስ ኪዳን ደግሞ ጊፍቶች ከመጡ በኋላ መጽሐፍ ቅዱስ ዲፋይን አድርጎ ያስቀመጠልን በዚህ መልኩ ነው። ስለዚህ መጽሐፍ ቅዱስ ያስቀመጠልን ነገር በትክክል መረዳት ማወቅ ለኛ ተገቢ ስለሆነ ጳውሎስ ስለ መንፈሳዊ ስጦታዎች ይህንን እንድታውቁ ፈልጋለሁ ብሎ በአንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 1 ጀምሮ ጻፈልን። ስለዚህ እንድታውቁ ፈልጋለሁ ካለ እኛ ምን ማድረግ አለብን እንዴ? ማወቅ አለብን። ለምን እንድታውቁ ፈልጋለሁ ስለተባለ? እንድታውቁ ፈልጋለሁ ካለ ወይም ማወቅ አለባችሁ ከተባለ ማወቅ አለብን። እነዚህ ነገሮች መከራከር አያስፈልገንም ማለት ነው። እንድታውቁ እፈልጋለሁ ወይም ይህንን ማወቅ አለባችሁ ስለተባለ። እንግዲህ ሌላው ነቢይ ወይም ደግሞ ትንቢት የሚናገር ሰው በመንፈስ ቅዱስ ተነድቶ ስለሚል ጴጥሮስ ላይ አይተናል። ምንድነው ሐዋርያት ሥራ ላይ አይተናል። ስለዚህ በመንፈስ ቅዱስ መነዳት የሚባለው ለመንፈስ ቅዱስ የነቃ ሰው ማለት ነው። ለመንፈስ ቅዱስ ንቁ የሆነ ሰው፣ ለመንፈስ ቅዱስ ምሪት፣ ለመንፈስ ቅዱስ ንግግር፣ መንፈስ ቅዱስ ለሚያመጣለት ነገር የነቃ ሰው። እዚህ እንደሱ መንቃት ካልቻለ መንፈስ ቅዱስ የሚነግረውን ነገር መስማት አይችልም። ካልቻለ ደግሞ ለሰው ዴሊቨር ማድረግ አይችልም ሜሴጁ። እሺ፣ ሌላው ሁሉ ጊዜ የሚነገረው ትንቢትና የጥበብ ቃል የእውቀት ቃልን እነዚህን ሶስቱን በምን እንለያቸዋለን ታዲያ? በጣም ጥሩ። እነዚህን የምንለያቸው ትንቢት ለመናገር ሰው ግዴታ የእግዚአብሔርን ቃል ማወቅ አለበት። ምክንያቱም ሲናገር የሚናገረው ከእግዚአብሔር ቃል ስለሆነ እንደ እግዚአብሔርም ቃል ስለሆነ የሚናገረው። የጥበብ ቃልና የእውቀት ቃል ግን ከአእምሮ ወይም በአእምሮ ካለው እውቀት በላይ ስለሆነ የሚያውቀውን ነገር ጥቅስ ብቻ ሳይሆን የማያውቀውንም የሰውን ፓስት ወይም የሰውን ፊውቸር ሊናገር ይችላል። የሰውን ያለፈ ታሪክ ወይም የሰውን ወደፊት ታሪክ ሊናገር ይችላል። ይሄኛው እንደ እግዚአብሔር ቃል ጥቅስ ገልጦ ነው የሚነግረን። ጥቅስ ገልጦ ነው የሚያስተምር። መጽሐፍ ቅዱስ ገልጦ ነው የሚያስተምር። ስለዚህ አሁን ለምሳሌ የእግዚአብሔርን ቃል እየተማርን ቁጭ ብለን ቸርች እየተማርን እየተሰበከን ሊሆን ይችላል። ሀሳባችንን ቀይረን ልንወጣቸው ዛሬ ጌታ ለእኔ የተናገረው ልን ይችላል። ያ ማለት ትንቢታዊ ቃል መጣል ማለት ትንቢት ነው። ሰርቭ ሲያደርገን የነበረው ማለት ስማችንን ያልተጠራው የሰራዊት ጌታ እግዚአብሔር እንደዚህ ይልሻል ያልተባልነው እንጂ ያ ሲያንጸን፣ ሲያበረታታን፣ ሲያጽናናን የነበረው መንፈስ ቅዱስ ነው። ሰውየው የሚሰብከን ሰው በመንፈስ ቅዱስ ምን ተደርጎ ኢንስፓየር ተደርጎ ተነድቶ ምን እያደረገን ነበር? እያገለገለን ነበር ማለት ነው። ስለዚህ እነዚህን ሶስቱን ካለየን በትክክል ካለየናቸው አሁንም ባለማወቅ ምክንያት በቸርች ውስጥ ላንጠቀም እንችላለን። በጊፍቶቹ ላንጠቀም እንችላለን። ለምን? እነዚህም ባለማወቃችን ስለሌሉን አይደለም፣ ባለማወቃችን። እዚህ አሁን ቸርችን እየጎዳት ያለው አለማወቅ ስለሆነ። የምን አለማወቅ? ያሉንን ጊፍቶች በትክክል አለማወቅ፣ አለመረዳት። ጊፍቶች እያሉን ጊፍቶቹ ምን እንደሆኑ በትክክል አለማወቃችን፣ እንዴት ኦፐሬት እንደሚያደርጉ እንዴት እንደሚሰሩ በትክክል አለማወቃችን በቤተ ክርስቲያን ውስጥ ሳንጠቀም እንድንኖር ያደርገናል። ሳንጠቀም ብቻ አይደለም ደግሞ በደንብ ስሙ፣ ሳንጠቀም ብቻ አይደለም ሚስዩዝ ልናደርጋቸው እንችላለን። ትክክለኛ ባልሆነ መንገድ
ጊፍቶችን ምን ልናደርግ እንችላለን? ልንጠቀም እንችላለን። ትክክለኛ ለመገኘት እውቀት ደግሞ ከሌለበት ይህ እንደዚህ አይነት በእግዚአብሔር ቃል የተሞላ እውቀት ደግሞ ከሌለበት ሰዎች ብዙ ነገር ይስታሉ። በጣም ብዙ ነገር ይስታሉ። በጣም ብዙ ነገር ይውላችሁ። ይህ የእግዚአብሔር ቃል ሲመጣ የሰውን የእኛን እድገት ከሌላ ሰው ጋር ሊያነጻጽር አይመጣም። የኔን ሁኔታ የኔን ብስለት ከሌሎች ሰዎች ጋር እያነጻጸረ ለማበላለጥና እኔ የተሻልኩ እንደሆንኩ ለማሳየት ወይም ደግሞ እኔ ከሌላ ሰው ያነስኩ እንደሆንኩ ሊያስተምር አይመጣም። እግዚአብሔር ቃል ሲመጣ ልንገራችሁ፣ የትንቢት ቃል የተባለው እሱ ሲነገር ምናልባት 1000 ሰው ጉባኤ ውስጥ ቢኖር 1000ም ሰው እንደየሁኔታው ነው እግዚአብሔር ዲል የሚያደርገው። 1000ም ሰው የጥበብ ቃል ከመጣስ እንደዚህ የምትባይ ወይም እንደዚህ የምትባል ሰው አለ። አንድ ስፔሲፊክሊ አንድ ሰው ሄዶ እንደዚህ ሆንክ ሰው አለ፣ እንደዚህ ሆንክ ሰው አለ ተብሎ ስፔሲፊክሊ አንድ ሰው። ትንቢት ሲመጣ ቃል ስለሆነ የሚመጣው አንዱ ቃል ለጉባኤው ይነገራል። ነገር ግን ምን ያደርጋል? ጉባኤ ውስጥ ያለው 1000 ሰው እንደየሁኔታው እንዳለበት ሁኔታ ይደረጋል፣ ሰርቭ ይደረጋል፣ ይታነጻል። አንዳንዱ ይታነጻል፣ አንዳንዱ ይበረታታል፣ አንዳንዱ ይጽናናል። ለማጽናናት ይመጣል። ስለዚህ ጌታ ዛሬ የሰጠኝ ቃል ይሄ ነው ብሎ አንድ ሰው መጥቶ ቃል ሊያነብ ይችላል። ያ ያነበበልን ቃል ምንድን ነው? የትንቢት ቃል። ስለዚህ ትንቢት ብለን የምናስበው ብዙዎቻችን በብሉይ ኪዳን ባለው ሐሳብ የተቃኘ ስለሆነ እሱን የጥበብ ቃልና የእውቀት ቃል በሚል ባለፈው ስለተማርን ከዚህ ጋር እንዳይቀላቀልባችሁ። እዚህ አንድ ሰው ጉባኤ መጥቶ ቸርች መጥቶ ሲሰብክ ሲያስተምረን እየነገረን ያለው ምንድነው? ትንቢት ነው ማለት። ለምን? ቃሉን ሲነግር በመንፈስ ቅዱስ ተነርቶ ምን ሲያደርገን? ቃሉን ሲነግር። ሌላ ነገር ልጨምርላችሁ። የምናውቀውን ጥቅስ መጥቶ አንብቦ አንድ ሰው ያንን ቃል አንብቦ ወይም ያንን ቃል ሰብኮን ህይወታችን ልውጥ የሚለው ለምን መሰላችሁ? ቃሉ የዛን ቀን ለኛ ሌላ ትርጉም የሚሰጠን ካለንበት ሁኔታ ጋር መጥቶ እንዲግጥም የሚልልን የዛን ቀን ያንን ቃል ለኛ እንዲበራልን ወይም ያ ቃል ለኛ እንደሆነ እንዲያገለግለን መንፈስ ቅዱስ ሲነግረን ኖርማል የምናነበው ቤታችን በሆነ እንጨት ወይም በሆነ መስታወት ውስጥ ፍሬም ውስጥ አድርገን የሰቀልነው ጥቅስ ለኛ ህያው የሚሆንበት ምክንያት ምንድነው? በመንፈስ ቅዱስ ተነድተው ስለሆነ እነዛ ሰዎች የሚነግሩ እንጂ ቤትም እኮ አለ ጥቅሱ መጽሐፍ ቅዱሳችን ላይም አለ። ከዛ ፊትም እኮ አንብበናል። ታዲያ የዛን ቀን ለምን ልዩ ሆነብን? የዛን ቀን ቃሉ ለማነጽ ነው የመጣው። ቃሉን ለማጽናናት ነው የመጣው። ቃሉን ለማበረታታት ነው የመጣው። ስለዚህ ምን ይላሉ መሰላችሁ? የዛን ቀን ቃሉ ሬማ ሆነልን። ምን ሆነ? ሬማ ማለት ምን ማለት ነው? ሕያውና የሚሰራ ሆነልን የዛን ቀን። ከዛ በፊት ሪትን ወርድ ነው፣ ዝም ብሎ የተጻፈው ቃል ነው የምናነበው የነበረው። የትንቢት ቃል የሆነልን ጊዜስ የዛን ቀን ሰው ምን ሆናል? አይሰማም እንዴ ቃሉን እንላለን። ይሄ ቃል መጥቶ ሰው ካልተለወጠ እንላለን። ለምን? እኛም መጥቶ ያገለገለን ለኛ የበራልን ብርሃን ለሌላ ሰው እንደዛ እንደበራለት ምን ስለምናል ቴንኪ ቤት ስለማይመስለን ማለት ነው። እኛን እንዳገለገለን ሌላው ሰው እንዴት ምን ሆኖ እየሰሙ አይደለም ሰዎቹ እንደኔ እንትን እንዳለው ነው ቴንኪ ማለት ነው። ስለዚህ እግዚአብሔር ቃል በመጣ ጊዜ ለኛ ሬማ ሲሆን ሕያው ይሆናል፣ የሚሰራ ይሆናል። ያለንበት ሁኔታ እስክንረሳ ድረስ ምን ውስጥ እንደተገኘን እስከማናውቅ ድረስ እንዴት ከተገኘንበት ነገር ውስጥ እንዴት ነቅሎ እንዳወጣ ለኛ ሕያው ነው፣ በደንብ የሚታይ ነው፣ የተገለጠ ነው። ለምን? የዛን ቀን የመጣልን ቃል ትንቢታዊ ቃል ስለሆነ ሬማ ሆኖልናል።
ትንቢታዊ ቃል። ስለዚህ እግዚአብሔር ሊሰጠን የፈለገው በደምብ ሊሰጠን የፈለገው ትንቢታዊ ቃል ነው። እሱም ደግሞ ቃሉ ራሱ ነው። ይሄ በእጃችን ያዝ ባነበብን ጊዜ እሱ ለኛ ሕያው እሱ ለኛ የሚሰራ ሲሆንልን የዛን ጊዜ ምን መጥቶልን ሬማ መጥቶልን ባነበብን ጊዜ ያ ማለት የእግዚአብሔር ቃል ለኛ ትንቢታዊ ሆኖ ምን እያደረገልን እየሰራልን ማለት። ስለዚህ ትንቢት የምትሉት ከዛሬ ጀምሮ ትንቢት የሚባል እንደ እግዚአብሔር ቃል የሆነ ነገር ብቻ ነው። እንደ እግዚአብሔር ቃል የሆነ ብቻ ነው። እንደ እግዚአብሔር ቃል ካልሆነስ ትንቢት አልሆነልንም ማለት ነው። ለኛ የመጣልን ትንቢት አይደለም ማለት ነው። ወይም ምክንያቱም እኛ ትንሽ አሁን ካሳለፍነው እዚህ ኢትዮጵያ ውስጥ ካሳለፍነው ኤክስፒሪየንስ ለእግዚአብሔር ቃል የሚሰጠው ትኩረት አናሳ ነው። በጣም አናሳ ነው። በጣም እንትን ሰይጣን ገስጾ ለመጸለይ በጣም አክቲቭ ነን፣ እንጮሃለን ምናምን። ሲዘመር በጣም እንጮሃለን ምናምን። ሲሰበክ እንቅልፍ ይወስደናል። ሲሰበክ እንቅልፍ ይወስደናል። ጥቅስ ስንጠየቅ ወይም ከፈለግን ደውልን ነው የምንጠይቀው። እንትን የሚለው ጥቅስ ምን ላይ ነው ምናምን ይላል። መዝሙር ምናምን ግን አንረሳም። ከዛ ደግሞ የማይጠቅመንን ለምሳሌ የአጋንንት ስሞች ብዙ ነው የምንጠራው። ስንጸልይ ራሱ ብዙ የአጋንንት ስም እንጠራለን። ከዛ ከመጽሐፍ ቅዱስ ስንጠየቅ ግን ብዙ ነገር አናስታውስም፣ አናውቅም። ለምን? ትኩረታችን ምንም ጥቅም የሌለው ነገር ላይ ስለሆነ ማለት። ለእግዚአብሔር ቃል የሰጠነው ትኩረት አነስተኛ ስለሆነ እግዚአብሔር ደግሞ እኛን የሚያገለግለን በደምሱም መንፈስ ቅዱስ ካገለግለን የሚያገለግለን በቃሉ በኩል ብቻ ነው። እግዚአብሔር ረዳኝ የምለው እኔ ቃል ሲሰጠኝ ነው። የእግዚአብሔር እርዳታ አሁን በቃሉ በኩል ብቻ ነው የሚደርሰን ለኛ። ትንቢት መጣልን ስንል አሁን ትንቢት መጣልን የምንለው በቃሉ በኩል ብቻ ነው። ያለ እግዚአብሔር ቃል የመጣ ነገር ወይም ያለ እግዚአብሔር ቃል እግዚአብሔር ያለ ቃሉ እኛ ጋር አይመጣም። ራሱ አንድ ነገር ከእግዚአብሔር እንደሆነ የምናረጋግጠው በቃሉ መዝነን ነው። አሁን እንዳንመዝንም ቃሉ የለንም ወይም ለቃሉ ትኩረት አልሰጠንም። በምን እንመዝናለን? ልንገራችሁ። የጥበብ ቃል ቢባል እሺ፣ ትንቢትም ቢባል የእውቀት ቃልም ቢባል በምን እንመዝናለን? አሁን እኮ የመጣውን ራሱ ነገር ለመመዘን ትንቢትን መዝኑ ስለሚል ማለት ነው። የመጣውን ለመመዘን ራሱ እኛ ጋር ምን ያስፈልገናል? ሚዛን ያስፈልገናል። ሚዛን በሌለበት ቦታ ሁሉም ልክ ነው። ትሞታለህም ልክ ነው፣ ትጥሳለህም ልክ ነው። ከዛ ያንቺ ነገር እንጃም ልክ ነው። ቴንክ ዩ ሪች ያንተ ነገር እንደዚህ ነው፣ ሁሉም ልክ ነው። ለምን? ሚዛን የለም። ሚዛን ሲኖር ነው መዝነን ይሄ ልክ አይደለም፣ ይሄ ትክክል ነው፣ ይሄ ትክክል አይደለም። ስለዚህ ሚዛን ለመያዝ መጀመሪያኛ በእግዚአብሔር ቃል መሙላት አለብን ማለት ነው። እዚህ የጸና የትንቢት ቃል አለ። ስለዚህ ምን እናደርጋለን? ትንቢት ነው ተብሎ የመጣውን ነገር ምን እናደርጋለን? እንመዝናለን። ካለዚህስ መመዘን አንችል። በምን እንመዝናለን? ማን ምን እንደተናገረ በምን መንገድ ይሄ ነገሩ ልክ ይሁን ልክ አይሁን አናውቅም። ስለዚህ የእንትና አገልግሎት እንዴት ነው? ልክ ነው ልክ አይደለም? ሰው ነው የሚያረጋግጥልን። እኛ ሚዛን የለንም። ይሄ ማለት በጣም አደጋ ላይ ነው ማለት ነው። እንደ ክርስቲያን አንድ ሰው ትክክል የሆነና ያልሆነን ነገር ሌላ ሰው የሚያጣራለት ከሆነ በጣም አደጋ ላይ ነው። ስለዚህ የእግዚአብሔር ፈቃድ በጎ ፍጹምና ደስ የሚያሰኘው ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ ምዕራፍ 12 ቁጥር 2። ስለዚህ ፈትነን ለማወቅ እኛ መጀመሪያ ምን ማድረግ አለብን? በእግዚአብሔር ቃል መሙላት አለብን።
ፈትነው እንዲያውቅላችሁ አልተባለም። መሪዎቻችን ቴንክ ዩ ፈትነው እንዲያውቁላችሁ አልተባለም። እኛንን የምናውቅ እኛ እንድናውቅ ምን መሆን አለብን? እኛ እንድናውቅ መሞላት አለብን። የኔ ፓስተር ብዙ ጊዜ ይላል የእግዚአብሔር ቃል በሙላት ይኖሩባችሁ የሚለው እንድንከራከርበት አይደለም ይላል። ለክርክር አይደለም። በሙላት ይኖርባችሁ ያለው መፈተን እንድንችል ስለ መንፈሳዊ ስጦታዎች በተለይ ደግሞ አሁን የእግዚአብሔርን ቃል ቁጭ አድርገን እንደዚህ ምናምን እንደዚህ አይነት ነገሮች ውስጥ የገባ ነው። ለምንድን ነው? የሚጠቅመንን ነገር በእግዚአብሔር ቃል ላይ ተመሰረተ ሚዛን ስለሌለን ማለት ነው። ሚዛን ስለሌለ ሰው በእግዚአብሔር ቃል ከበሰለ ሚዛን አለው። መቼ ደግሞ ምን ማድረግ እንዳለበት፣ መቼ ደግሞ ምን ማድረግ እንደሌለበት ያውቃል። የሚመጣውም ነገር በሙሉ ሰምቶ ልቡ ሳይረበሽ ሳይጨነቅ መለየት ይችላል። የእግዚአብሔር ቃል ግን ከሌለ፣ ሚዛኑ ከሌለ በምን መዝን ልክ ነው፣ በምን መዝን ስህተት ነው እንላለን። መመዘኛ ስለሌለን ሰው ጋር ሄደን ነው የምናስለካው። ድሮ ትዝ ይለኛል እንደዚህ ፖርተብል ትንንሽ ሚዛኖች አልነበሩም ሻንጣ ላይ የሚንጠለጠሉ። ሻንጣ ውጭ ሀገር የሚሄድ ሰው እና የት ነው የምናስለካው? ወይ ወፍጮ ቤት ነው ወይ ትልቅ ሚዛን ያለበት ቤት ነው የምንሄደው። ስለዚህ ሻንጣ ይዘን እዛ ሄደ አስለክተን ነበር። ያ ሚዛን ትንሽ ስህተት ካለው ኤርፖርት ስትሄዱ ያስቀንሳል። ለምን? ሚዛኑ አናቆማ ሰዎቹ ጋር። ስለዚህ ሄደን ሌላ ቦታ ወፍጮ ቤት ሄደን እናስለካ እንችላለን ማለት ነው። ስለዚህ በደንብ ሰው ሚዛን የሌለው ሰው ለሌሎች ሰዎች ውሳኔ ተላልፎ ይሰጣል። በሌሎች ሰዎች ልክ ነው ልክ አይደለም በሚሉት ነው የሚኖረው። ስለዚህ እንትን ልክ ነው አይደለም። አይ ለአንቺ ምንድን ነው ልክ? ለአንቺ ምንድን ነው ስህተት? በምንድን ነው የምትለኪው ልክና ስህተቱ? ትክክል የሆነው እና ያልሆነው የምትለኪበት ሚዛን አለሽ? አለህ አንተ ሚዛን? በምንድን ነው ይሄ ልክ ነው ይሄ ልክ አይደለም እያልክ የምትኖረው? ወይስ የሆኑ ሰዎች ይሄ ልክ ነው ይሄ ልክ አይደለም፣ እዛ ቸርች እንዳትሄድ፣ እዚህ ቸርች እንዳትመጪ፣ እዛ ግባ፣ እዚህ ውጣ የሚሉንን ሰዎች ነው እየሰማን የምንኖረው? ወይስ ሚዛን አለ? እንትና ያስተማረው ትምህርት ልክ ነው ልክ አይደለም? አይ በምን ሚዛን ነው እኔ የምመዝንልህ? አንተ መመዘን ያለብህ በምን አይነት ሚዛን? ሚዛን ከሌለን ሰው ጋር እያስመዘንን ነው ማለት ነው። ልክና ልክ አይደለም። ይሄ ደግሞ ለሰዎች ጥገኛ እንድንሆን አሳልፎ ይሰጣል። ጥገኛ የሆነ ሰው ደግሞ መቼም ቢሆን በራሱ መወሰን ስለማይችል ሁሌ እንደሰጋ ነው። ብሳሳትስ፣ ባጠፋስ፣ በወድቅስ፣ እንደዚህ ቢሆንብኝስ፣ እንደዚህ ቢልስ፣ ሁሌ በስጋት ይኖራል። ለምንድን ነው በስጋት የሚኖር? የሰዎች ጥገኛ ነው። እነሱ የሚወስንለት ሰው በሌለበት ቦታ ላይ ተጨንቆ ነው የሚኖረው። ይሄ ልክ ነው ይሄ ልክ አይደለም የሚሉ ሰዎች በሌሉበት ቦታ ላይ እንደፈራ እንዳዘነ እንደተጨነቀ ይኖራል። እዚህ ራሳችንን ነፃ የምናደርግበት የመጀመሪያው ነገር ሚዛን ይዞ መገኘት ነው። ያም ደግሞ ማለት የእግዚአብሔር ቃል በሌለበት ምንም ነገር ልክ ነው ልክ አይደለም ማለት አንችልም። ምናልባት ልንል እንችላለን። ስንል ግን ያልነው በራሳችን እውቀት ነው እንጂ እንደ እግዚአብሔር ቃል መዝነን አይደለም። እንደ እግዚአብሔር ቃል መዝነን አይደለም። አንድ ነገር እንትና ጓደኛዬ እንድትሆን እፈልጋለሁ፣ እንትና ጓደኛዬ እንዲሆን እፈልጋለሁ ምናምን ስንል በምን ሚዛን ነው? እንትና ፓስተሬ እንዲሆን እፈልጋለሁ። በምን ሚዛን ነው ፓስተሬ እንዲሆን የፈለኩት? እኔ እንትን ቸርች ነው መሄድ እፈልጋለሁ። በምን ሚዛን? አይ ደስ ይላል በቃ ወርሺፕ ምናምን ደስ ይላል። አይ አይደለም። ሚዛናችን ምንድን ነው? በምን ሚዛን? አንዳንድ እንትኖች ቸርቾች የምንሄደው ቸርቹ በጣም ስለሚያምር ደስ ስለሚል ነው። ስገባ ገና ደስ የሚል እንትን ስላለ ቤቱ በጣም ስለሚያምር የምንሄደው። እንደሱ በጣም ብዙ የሚያምሩ ግን በሚዛን መለካት ያለባቸው
ብዙ ትምህርቶች፣ ብዙ በእግዚአብሔር ቃል መለየት ያለባቸው ብዙ ነገሮች ስላሉ ማለት ነው። ስለዚህ አንድ ነገር ያምራል፣ ደስ ይላል ተብሎ አይደረግም። ልክ ነው፣ ልክ አይደለም ነው። በምን ሚዛን ነው ልክ ነው፣ ልክ አይደለም የምንለው? ምክንያቱም የእግዚአብሔር ቃል የተሰጠን ለሚዛንነት ስለሆነ፣ እውነተኛው መመዘኛ እግዚአብሔር ቃል ስለሆነ፣ እውነተኛ መመዘኛ እግዚአብሔር ቃል ስለሆነ እዚህ ያበረታታችኋል ከእግዚአብሔር ቃል ጋር የጠበቀ ግንኙነት እንዲኖራችሁ፣ ነገሮችን እንደ እግዚአብሔር ቃል መመዘን እንድትችሉ፣ እንደ አብዛኛው ሰው ሳይሆን ብዙ ተከታይ እንዳላቸው ሰዎች ምናምን ሳይሆን፣ ወይም ደግሞ ብዙውን ሰው ተከትለን ሳይሆን፣ ማጆሪቲውን ተከትለን ሳይሆን፣ በእግዚአብሔር ቃል ላይ ቆመን ይሄ ልክ ነው፣ ይሄ ልክ አይደለም፣ ይሄ ትክክል ነው፣ ይሄ ትክክል አይደለም እንድንል በጣም እግዚአብሔር ቃል ላይ መሰረት ማድረግ አለብን። አንድ የሚያስቅ ነገር ልንገራችሁና ከዛ ትምህርቴን ጠቅለል አደርጋለሁ። አንድ ሰው መጥቶ ምን አለ መሰላችሁ? እኔ ጓደኞቹን ይጠይቃል። ምን እያለ መሰላችሁ የሚጠይቀው? እኔ ነገረኛ ነኝ እንዲህ እያለ ይጠይቃል። እኔ ነገረኛ ነኝ እንዲህ እያለ ሲጠይቅ፣ ኧረ አንተ ምናምን ይሉታል። ከዛ አንዱን ሰው መጣና እኔ ነገረኛ ነኝ እንዴ ብሎ ጠየቀው። አንተ ኧረ ማነው አንተን ደግሞ ነገረኛ የሚል? አንተ ምን ነገረኛ ሆነ አታውቅም? መች ነገረኛ ነህ ደግሞ አንተ ምናምን አለ። ከዛ ይሄ ሰውዬ የተጠየቀው ሰው ከነካ ነውና ለመሆኑ ማን ነው ነገረኛ ያለ አለው። አይ እሱማ አንድ አገልጋይ ጌታ ነገረኛ ነህ ብሎኛል አለኝ አለው። ከዛ ይሄ ምን አለ መሰላችሁ? ጌታማ ካለ ከነገረኛም ነገረኛ ነህ እንጂ አለው። የኔ ፖይንት እግዚአብሔር ነገረኛ ይላል አይልም አለ። ግን ነገሩ ከእግዚአብሔር ይሁን አይሁን እኛ ለመመዘን እና በትክክል አጥርተን ለማየት ምን ያስፈልገናል? ሚዛን ያስፈልገናል። እግዚአብሔር አለም አላለም ከሰው ማስረጃ የዞርን ከመጠየቅ፣ እኔ ነገረኛ ነኝ እንዴ ያለ ሰው የዞርን ከመጠየቅ፣ እኛ በትክክል መጀመሪያ ጥርት ያለ እውቀት ካለን፣ ትክክለኛ ሚዛን ካለን ነፃ ሰው ነን። ማንም አይረብሸንም። አሁን እኮ ትሞቻለሽም ትሞታለህም፣ ከዛ ደግሞ ትጥሳለህም ትጥሻለሽም፣ ሁለቱም ያሰጋናል። ሞትን ያሰጋናል፣ ከዛ ደግሞ ትሳካለሽ ትሳካለህም ያሰጋናል። በጣም ስጋት አለብን፣ ሁለቱም እየተነገረ። ለምንድን ነው የምንሰጋው? መመዘኛ ስለሌለን ያሰጋናል። ሁለቱም ስንፈራ ነው የምንገኘው። ምንድን ነው የሚያሰጋን? መመዘኛው እኛ ጋር ስላልሆነ፣ እነዛ የሚመዝኑልን ሰዎች በሌሉበት ሰዓት ፍርሃት ይሆንናል። በጣም እንፈራለን፣ በጣም እንጨነቃለን። የሆኑ ሰዎች መጥተው ይሄ ልክ ነው ይሄ ልክ አይደለም ካላሉልን እንጨነቃለን። ለምን? የኛ መመዘኛ እኛ ጋር አይደለም ያለው፣ ሌሎች ሰዎች ጋር። ምንድን ነው የሚያስፈልገን? እኛ ጋር የእግዚአብሔር ቃል መኖር አለበት። ለምን? ሁሉን በትክክል ለመመዘን። ስለዚህ የእግዚአብሔር ቃል ባለበት ቦታ በሙሉ፣ በእግዚአብሔር ቃል እኛ በታነጽንበት ቦታ በሙሉ ሲነገር ነገሩን የምንመዝነው እንደ እግዚአብሔር ቃል፣ ነገሩን የምናየው እንደ እግዚአብሔር ቃል። ስለዚህ አሁን ልንገራችሁ፣ ይሄኛው መልእክት ነው ትክክል፣ ይሄኛው መልእክት ነው ትክክል እንደዛ የሚለን ሰው አያስፈልግም። የሚያስፈልገን ሰው ይሄኛው ነው የሚል ሰው ሳይሆን፣ የሚያስፈልገን እንደ እግዚአብሔር ቃል የሚያደርገን የሚያንጸን ሰው፣ የሚገነባን ሰው የሚያስፈልገን። ስለዚህ አበረታታችኋለሁ እናንተ በእግዚአብሔር ቃል በደንብ እንድትታነጹ፣ እናንተ በእግዚአብሔር ቃል ራሳችሁን በደንብ እንድትለውጡ። በደንብ ለምን? ነገሩ በመጣ ጊዜ የምትለኩበት መመዘኛ ስለሚኖራችሁ፣ ነገሩ በመጣ ጊዜ የምትመዝኑበት መመዘኛ ስለሚኖራችሁ። አሁንስ ብዙ ሰው መመዘኛ ከሌለውስ በቃ ስቃይ ነው። አሁን ቸርች ውስጥ ብዙ ክርስቲያን ሰፈር እያደረገ ያለው በዚህ ነው። ካስታውሳችሁ ከኮኪ ጋር ባለፈው ክላስ ላይ
ከአንድ ሳምንት በፊት የነበረን ክላስ ላይ ስለ መዳን እየተማርን ሌሎች ሰዎች እየገቡ ኮሜንት ያደርጉ ነበር። የእንትና ትምህርት ልክ ነው አይደለም፣ እንትን ልክ ነው አይደለም፣ በዚህ ገብቶ እንደዚህ ነው አይደለም። ስለዚህ ኮንፊውዝድ ነው ሰው። በጌታ ነው ይሄን ያህል ዓመት ሆኖኛል ጌታ ቤት ይላል፣ እንደዚህ ሆኛለሁ፣ እንደዚህ ሆኛለሁ፣ አገለግላለሁ ይላል፣ ግን ኮንፊውዝድ ነው። ለምን? መመዘኛ የለውም፣ ሚዛን የለውም። ሚዛኑ እሱ ጋር አይደለም። ለምን? በእግዚአብሔር ቃል አልታነጽም። ስለዚህ አሁን በቀላሉ መጀመሪያ ኮሂ ጋር ክላስ እንደጀመርኩ ካስታውሳችሁ ስለ ሰይጣን ምናምን ስለ መገሰጽ ምናምን ስናገር አንዳንድ ሰዎች በጣም ከስር ጥያቄ ይጽፉ ነበር፣ ኮሜንት ላይ ያደርጉ ነበር። ለምን? በቃ አሁንም ኮንፊውዝድ ነው። ሰይጣንን በተመለከተ በጣም ብዙ ሰው ኮንፊውዝድ ነው። ለምን? በእግዚአብሔር ቃል አይደለም ስለ ሰይጣን ያለውን እውቀት የመሰረተው፣ ከማህበረሰብ ውስጥ ነው ያወጣው። ከጴንጤ ማህበረሰብ ውስጥ ነው ስለ ሰይጣን ያለውን አመለካከት የያዘው። እንደ እግዚአብሔር ቃል አይደለም ስለ ሰይጣን ያለው አመለካከት። ስለዚህ ምን ያደርጋል? ሰይጣን አሁንም ይረብሸዋል። በጣም ነው የሚረበሸው በሰይጣን ብዙ ክርስቲያን። ለምንድን ነው በሰይጣን የሚረበሸው? ሰይጣን ይሰራበታል ብሎ የሚያስበው መንገድ ብዙ ነው። እግዚአብሔር ይሰራበታል ብሎ የሚያስበውስ መንገድ የለውም። ሰይጣን ይሰራል ብሎ የሚያስበውን ያህል እግዚአብሔር ይሰራል ብሎ አያስብም ብዙ ክርስቲያን። ስለዚህ በጣም ብዙ የሚረበሸው በሰይጣን፣ በእግዚአብሔር ጥበቃ ምንም አይሰማው። ብዙ ከእግዚአብሔር ጥበቃ ይልቅ የሰይጣን መኖር በጣም ያስጨንቀዋል። አገልግሎ እንኳን ራሱ አገልጋዩ ከዚህ ስወጣ የበቀል መንፈስ ይጠብቀኛል ጸልዩልኝ ይላል። አገልጋዩ ራሱ ጸልዮ ከዛ ደግሞ እኛ ደግሞ ለሱ እንጸልያለን። ይህ ማለት በጣም በጣም የተቃወሰ እውቀት ነው። እሱ ጸልዮ ከዛ ደግሞ እኛ መልሰን ጸልይለት፣ ከዛ ለሱ ስንጸልይ እኛንስ ደግሞ ይበቀላል። ይሄን ያህል አቅም ካለው ሰይጣን ያገለገለ ሰውዬ ሲወጣ የሚበቀለው ከሆነ እኛ ስለሱ ጸልየን ምን ብለን ነው ጸልየን የምንልከው? እሱ እኛ ስንወጣ ይምረናል? አይምረንም። ይሄ ምንድነው? መሰረት ስለሌለ፣ ፋውንዴሽን ስለሌለ፣ ብዙ ነገር ላይ በእግዚአብሔር ቃል የተመሰረተ ስላልሆነ፣ ከዚህ ይልቅ እኛ ከማህበረሰብ የወሰድነው አሜን፣ ከማህበረሰብ የወሰድነው እውቀት ስለሆነ እውቀት ብለን ያዘ። ከጴንጤ ማህበረሰብ ውስጥ ገብተን ጴንጤ ማህበረሰብ ውስጥ ገብተን ነው ይሄን እውቀት የወሰድነው። ከእግዚአብሔር ቃል አይደለም የወሰድነው። ከእግዚአብሔር ቃል ከወሰድን ይሄን ያህል ፍርሃትም አይኖረንም ነበር። እዚያም ጊፍትንም በተመለከተ ብዙውን ነገር ከጴንጤ ማህበረሰብ ነው እንጂ የወሰድነው የተማርነው ከእግዚአብሔር ቃል አይደለም። ከእግዚአብሔር ቃል ከወሰድን ከእግዚአብሔር ቃል ከተማርን ምንም አይነት ኮንፊውዥን የለም። ምክንያቱም የእግዚአብሔር ቃልና መንፈስ ቅዱስ አንድ ላይ ነው እንጂ የሚሰሩት እርስ በርስ የሚጋጭ ነገር የለውም። ምንም እርስ በርስ የሚጋጭ ነገር የለም። እግዚአብሔር አለ ማለት የእግዚአብሔር ቃል ተናገረ ማለት መንፈስ ቅዱስ ተናገረ ማለት ነው። መንፈስ ቅዱስ ተናገረ ማለት ቃሉን ተናገረ ማለት ነው። ስለዚህ እግዚአብሔር ቃልና እግዚአብሔር መንፈስ አይጋጩም፣ አንድ ላይ ነው የሚሰሩት። ምንም ኮንትራዲክት የሚያደርግ ነገር የለውም። ስለዚህ በጣም ባህል ላይ የተኮረ ስለሆነ እንትናችን ቆይታችን ቸርች ውስጥ ብዙ የምናውቀው ጴንጤ ማህበረሰብ ውስጥ ጴንጤ ቸርች ውስጥ ይሄ ይደረጋል ይሄ አይደረግም ነው እንጂ የምናውቀው የእግዚአብሔር ቃል ይሄን ይላል የእግዚአብሔር ቃል ይሄን አይልም የሚል ነገር ላይ አናወራም በብዛት። እንትና ስብከት ሰምተዋል እንትና ሲያስተምር እኮ እንዲህ አለ ነው እንጂ የምንለው ነው የእግዚአብሔር ቃል እኮ እንደዚህ ነው የሚለው ወደሚል ነገር ገና አልመጣም። ይሄ ምንድን ነው የሚያሳየው? አለመብሰላችን የሚያሳየው ከእግዚአብሔር ቃል ጋር ምንም ህብረት እንደሌለ ነው የሚያሳየው። ስለዚህ በጣም የምንጨነቀው ስለ ሰዎች ኦፒኒየን ነው፣ ሰዎች ስለሚሰጡት፣ ሰዎች ስለሚናገሩት ኦፒኒየን። እንትና መጽሐፍ ላይ ያነበብኩት ብለን ነው የምናወራው። ኤፌሶን ላይ አንልም፣ ቆሮንቶስ ላይ አንልም። እንትና እኮ የጻፈው መጽሐፍ ላይ እንደዚህ ይላል። የእንትና መጽሐፍ ራሱ የሚመዘነው በእግዚአብሔር ቃል፣ ግን እንዳንመዝነው የእግዚአብሔር ቃል ይላል። ስለዚህ በምን እንመዝነዋለን? እኛ ደግሞ እንዳለመታደል ሆኖ በቴሌቪዥን የምናየው መጽሐፍ የጻፈ ሰው እንትኑ መልኩ ደግሞ ነጭ ከሆነ ወይ ደግሞ በጣም ታዋቂ ብዙ ሰው ምናምን ከተከተለው የሚናገሩት ሁሉ እነሱ ከተናገሩ ልክ ነው ብለን ነው የምናምነው። በእግዚአብሔር ቃልና በመንፈስ ቅዱስ ራሱ አንመዝንም።
ይሄም በጣም ጉዳት ነው። ይሄም ተላልፎ መሰጠት ነው። ማንም ይናገር፣ የእሱ ነገር በእግዚአብሔር ቃል ይመዝናል እንጂ እሱ ያለውን ነገር እንደ እግዚአብሔር ቃል አልይዝም። ማንም ሰው ይናገር፣ ሰዎች በየትኛውም ደረጃ በቃ እንግዲህ እኛ አለን የምንለው አሁን በኢትዮጵያ ቴሌቪዥን መጥቶ ቢናገር አንድ ሰው በኢትዮጵያ ቴሌቪዥን መጥቶ ስለተናገረ ልክ አይሆንም። ልክ የሚሆነው እንደ እግዚአብሔር ቃል እግዚአብሔር ሲነግረን ብቻ ነው። በእግዚአብሔር ቃል መዝን ነው ልክ ሲሆን ብቻ ነው። ስለዚህ በደንብ ሰው ትንቢት በብዙ መንገድ አይመጣም። የሚመጣው በእግዚአብሔር ቃል በኩል ነው። ግን ለመመዘን የእግዚአብሔር ቃል ያስፈልገናል። ትንቢት የምንለው እንደ እግዚአብሔር ቃል ከሆነ ብቻ ነው። የእውቀት ቃልንና የጥበብ ቃልን አይደለም ማውራው በእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው እንደ እግዚአብሔር ቃል ትንቢትን ሲናገሩ ሰውን ሊያንጽ የሚችል፣ ሰውን ሊያበረታታ የሚችል፣ ሰውን ሊያጽናና የሚችል ቃል መናገር አለበት። ይህን ካልተናገረ ትንቢት አይደለም። ይህን ካልተናገረ ትንቢት አይደለም። ትንቢት የምንለው በደንብ ስሙን፣ ትንቢት የምንለው ለማነጽ፣ ለማበረታታትና ለማጽናናት ለሰው ይናገራል። እንደምን? እንደ እግዚአብሔር ቃል። ማን? እግዚአብሔር ስጦታውን ጊፍቱን የሰጠው ሰው። ነብይ ሊሆንም ላይሆንም ይችላል። ፓስተር ሊሆን ይችላል፣ ሐዋርያ ሊሆን ይችላል፣ ወንጌላዊ ሊሆን ይችላል፣ አስተማሪ ሊሆን ይችላል። ችግር የለውም። ቃሉን ሲያስተምር እንደ እግዚአብሔር ቃል ለማነጽ፣ ለማበረታታትና ለማጽናናት ከተናገረ ያ ቃል ትንቢት ነው። ምክንያቱም መጽሐፍ ቅዱስ የሚፈታው እንደዚህ ብሎ ስለሆነ በአዲስ ኪዳን። ከዛ ውጪ አዲስ ኪዳን ላይ ትንቢትን የምንፈታበት ምንም የለንም። ሌላው ጴጥሮስ ላይ እንዳየነው በእግዚአብሔር መንፈስ ተነድተው ምን የሚያደርጉት የእግዚአብሔር ቃል እንደ እግዚአብሔር ቃል የተነገረ ነው። ስለዚህ ዝም ብሎ አይፈታም ማለት ምን ያስፈልጋል? የእግዚአብሔር ቃል ያስፈልገዋል። ዝም ብሎ አይመዘንም ማለት ምን ያስፈልገዋል? የእግዚአብሔር ቃል ያስፈልገዋል። የእግዚአብሔር ቃል ሚዛን ያስፈልገዋል ማለት ነው። ሚዛን ባለበት ቦታ ላይ ሲነገር እንሰማና መዝንና እንደው ካልገባን እንኳን ስህተት ነው አንልም። አልገባኝም ይቀመጥ እንላለን። እኛ ስላልገባን ሁሉ ወይም ስላልደረስንበት ስህተት ነው ማለት አይደለም። ነገር ግን በእግዚአብሔር ቃል ስንመዝነው ልክ ካልሆነ ስህተት ነው ነው ይቀመጥ አልገባኝምና ስህተት ነው ይለያያል። እንደ እግዚአብሔር ቃል ለክቸው እንደ እግዚአብሔር ቃል ካልሆነ ስለዚህ የእግዚአብሔር ቃልን አስቀምጦ ወይም ቃሉን ትቶ የሚነገር ትንቢት አደርጋለሁ። ቃል ተቀምጦ ምን ብላችሁ ነው የምትወስዱት? ማን ተናገረኝ ብላችሁ ነው የምትወስዱት? የእግዚአብሔር ቃል በሌለበት ማን ነገረኝ ነው የምትሉት? በኋላ አንዳንድ ሰው ይነሳል፣ ጌታ እኮ እንትን ብሎኛል። መቼ ነው ያለ? በምን መዘናችሁት? ጌታ እንዳለ በጣም መመዘኛ ስለሚያስፈልግ መለኪያ በጣም ወሳኝ ስለሆነ አንድ ነገር እንደ እግዚአብሔር ቃል ስለሆነ የምንመዝነው ጌታ ካለንስ እርግጠኛ ከሆንን በቃ የዞርን ማውራት ራሱ ያስፈልጋል፣ መጠየቅም ያስፈልጋል ከሰው። ይሄ ደግሞ በጣም አደጋ ያለው ሌላ ነገር ላሳያችሁ። እግዚአብሔር ከነገራችሁ በኋላ ከሰው ማስረጃ የምትሰበስቡ ሰዎች ይሄ በጣም ውድቀት ነው። በቃ እግዚአብሔር የነገራችሁ ነገር ላይ የሰው ማስረጃ ያስፈልጋችሁ። እግዚአብሔር እናንተ የነገራችሁ ነገር ላይ እሱ ላይ ቆሙ እንጂ ከሰው እየዞራችሁ ማረጋገጫ መሰብሰብ ጤናማ አይደለም። ይሄ ማለት በእግዚአብሔር ቃል ላይ ራሱ ኮንፊደንስ ማጣት፣ በእግዚአብሔር ቃል ላይ መተማመን ማጣት። እየዞራችሁ እንትና እንደዚህ ብሎኝ ነው፣ እንትና እንደዚህ ጌታ እንደዚህ ብሎኛል፣ በእንትና በኩል እንደዚህ ተናግሮኛል፣
ጌታ እንደዚህ አይ በቃ እግዚአብሔር ከነገራችሁ ይሄ ልክ ነው፣ ይሄ እንትና እንደዚህ እንትና ጋር ሄጄ እንደዚህ ብሎኝ። አቤት አንዳንድ ሰው ደግሞ እንትና ጋር ሄጄ እንትና እንደዚህ ብሎኝ ነበር፣ እንትና ጋር ሄጄ እንደዚህ ብሎኝ ነበር፣ እንትና ጋር ሄጄ እንደዚህ ብሎኝ ነበር፣ እንትና ጋር ሄጄ። እሺ ታዲያ አሁን እነዚህም በሙሉ በምንድን ነው ምን መዝነው? ሚዛን ከሌለ ሚዛን የሚያስፈልገን ለዚህ ነው። እስራኤላውያን የተጎዱት በምንድን ነው ታውቃላችሁ? እግዚአብሔር ወተትና ማር የምታፈሰው ምድር አስገባቸዋለሁ ካለ በኋላ እነሱ ሰላይ ላኩ። ያ ማለት ምን ማለት ነው? የሰው ኦፒኒየን ፈለጉ። የሰው ኦፒኒየን በፈለጉ ጊዜ 10 ሰዎች መጡና የክፋት ወሬ ወይም ክፋት የተሞላ ክፉ ወሬ በህዝቡ መሃል አሰራጩ። ምን ብለው? ምድሪቷ የምትባላ ነች፣ ሰዎቹ በእነሱ አይን ስንታይኛ እንዳንበጣ፣ እነሱ የሚያዩን እንደዛው። ከዛ የዛን ቀን ይላል የእስራኤል ህዝብ በሙሉ በእስራኤል መንደር ከተማ በሙሉ እየየ ሆነ፣ እሪ ያሉ የጮሁ ጮክ ብሎ ድምፃቸውን ከፍ አድርገው አለቀሱ። ምን ነው ሲባል በቃ ልናልቅ ነው፣ ልንሞት ነው አሉ። እግዚአብሔር የተናገረው ሌላ፣ እነሱ መረጃ ለመሰብሰብ ከሰው የፈለጉበት እና ከሰው የሰሙት ነገር ሌላ። የእግዚአብሔርም ሐሳብ የተናገሩ ሰዎች አሉ፣ 2 ሰዎች ግን ማን ይስማቸው? ለምን ከሰው መሰብሰብ ስንፈልግ የድምጽ ብልጫ ያለበት ብዙ ሰው የሚገኝበት ቸርች እኮ የምንሄደው ለዚህ። ጓደኞቻችን የሚሄዱበት ቸርች የምንሄደው ለምን እንደምንሄድ ብንጠየቅ አንመልስም። እውነቱን ስነግራችሁ ለምንድን ነው ግን እንትን ብትሄዱ? እንጃ ደስ ይለኛል። እናንተናም እዛው ነው የሚሄዱት፣ ቤተሰቦችም እዛው ነው የሚሄዱት። ያ ማለት ሲወርድ ሲዋረድ የመጣ እንደሚባለው ማለት ነው። እንደዚህ የሆነ ነው። አይ በደንብ ነው እንጂ የራሳችን የሆነ በእግዚአብሔር ቃል ላይ ቆመን የምናምንበትን የምንመርጠውን ነገር ማወቅ አለብን። እንደ እግዚአብሔር ቃል የሆነ መመዘኛዎች ሊኖሩን ይገባል። እንደ እግዚአብሔር ቃል የሆኑ መመዘኛዎች በሌሉን ቦታ ላይ ገለባ ለሆነ ነገር ተላልፈን እንሰጣለን። ምንም ጥቅም ለሌለው ነገር ተላልፈን እንሰጣለን። የኛ የመጀመሪያው ቀዳሚ ነገር መሆን ያለበት የእግዚአብሔር ቃል። መጀመሪያው ቀዳሚ መሆን ያለበት የእግዚአብሔር ቃል። የመጀመሪያው ቀዳሚ ነገር። እኔ ስለ ቸርችና በእግዚአብሔር ቃል ላይ ስላለ ነገር ሲገባኝ አንድ ሰው ሲናገሩ እንደዚህ ሰው አንድ ክርስቲያን ጌታን ከመቀበል በኋላ አሉ በጣም መጨነቅ ያለበት አሉ የሚሄድበት ቤተክርስቲያን ነው። ለምን ሲባሉ ፓስተሩ አሜን የሚለውን ነገር ሁሉ አሜን ይላል አብሮ ሰውየው። ስለዚህ ለዛ ነገር ምንድን ነው ተባባሪ ነው ማለት ይሁንብኝ ብሏል ማለት ነው። ስለዚህ ልክ ይሄ ከገባኝ በኋላ አንዳንድ ጉባኤታቸው አሜን በለኝ አሜን በል አይደለም አስቤ እንደ እግዚአብሔር ቃል መዝኝ ነው አሜን የምለው። ለምንድን ነው አሜን የምለው? ይሄ እንትን ጥራዝነት ተጠቅመው ነው ቃል መሰንጠቅ ነው አይደለም። በፍጹም የምተባበረውን ነገር ማወቅ አለብኝ። ለምን አሜን ለምን በሬ እንደከፈትኩ ማወቅ አለብኝ። እንደ እግዚአብሔር ቃል ማድረግ አለብኝ፣ ማየት አለብኝ። እንደ እግዚአብሔር ቃል ከሆነስ በቃ ምንም የሚቀርብኝ ነገር የለም። አሜን ያልኩትን ነገር በሙሉ ወርሳለሁ። ስለዚህ ልንገራችሁ፣ የምትሄዱበት ቸርች፣ የምትሰሙት ስብከት፣ የምትዘምሩት መዝሙር፣ የምትጸልዩት ጸሎት በምን መመዘኛ ነው የኔ ነው ብላችሁ ያደረጋችሁት ያላችሁ? ይሄን እምላችሁ ከሰው ለመጨቃጨቅ ለመለያየት የሆነ ጽንፍ ለመያዝ ምናምን አይደለም። መጀመሪያ ራሳችሁ ህይወት ላይ ማተኮር አለባችሁ። ስለዚህ መንፈሳዊ ስጦታዎች የሚባሉትን ነገሮች ስንማር አብረን የምንቀበለው ጊፍት ያለባቸውን ሰዎች ስለሆነ መጠንቀቅ አለብን። ጊፍት አላቸው ብለን የምናስባቸው ሰዎች እንደዛ እንደ ጊፍቱ ፐርፌክት ላይ ሆኑ ይችላሉ። እንደ ጊፍቱ ሙሉ ጊፍቱ ፍጹም ስለሆነ ወይም ስጦታው ከእግዚአብሔር የመጣ ስለሆነ እንከን የሌለበት ነው። ሰዎቹ ግን በእውቀት እንከን ያለባቸው ሊሆኑ ይችላሉ። ጊፍቱ በእነሱ ላይ ሲሰራ አይተን ሁሌ ልክ ናቸው የሚለውን ሐሳብ መያዝ የለብንም። አንዳንዴ እንደ እውቀታቸው መጠን ሊናገሩ ይችላሉ። እዚህ እኔ ምን ያስፈልገኝ? እኔ በእግዚአብሔር ቃል መሞላት አለብኝ። እኔ በእግዚአብሔር ቃል መታነጽ አለብኝ። እኔ በእግዚአብሔር ቃል መገንባት አለብኝ። ከዛስ አስተካክዬ እሰማለሁ። እግዚአብሔር ቃል ሲናገር እንደዚህ ይላል፣
እ፣ መስሚያ ይሄ መስሚያ ጆሮ ማለት መስፈሪያ ነው። መስፈሪያ ማለት ሰው የሚሰፈርለት በዚሁ በጆሮ ህይወት የሚሰፈርልን በዚህ በጆሮአችን ነው። እዚህ ነው ልክ ከምትሰሙትና ከምታዩት ተጠበቁ። ለምን በዛው ሰው አለኝ በሚለው በዛው ነው የሚሰፈርለት ስለሚል እሱን ልንገራችሁና እንጨርሳለሁ። ሉቃስ ላይ እንሂድ። መስፈሪያ ስለሆነ እሱ እሺ ሉቃስ ወንጌል ምዕራፍ 8 ሉቃስ 8 ቁጥር 18 ላይ 8:18 ላይ እሺ እንደዚህ ይላል። እንግዲህ እንዴት እንደምትሰሙ ተጠንቀቁ፣ ላለው ይጨመርለታልና። ስለ መስጠት አይደለም የሚያወራው፣ ስለ መስማት። ክፉ እውቀት ያለው ሰው የሚጨመርለት እሱ ነው። ላለው ይጨመርለታል። መልካም እውቀትም ያለው የሚጨመርለት እንደዛው ነው። እንዴት እንደምትሰሙ ተጠንቀቁ፣ ላለው ይጨመርለታል። ከሌለው ሁሉ ግን ያው ያለው የሚመስለው እንኳን ይወሰድበታል። ያለው የሚመስለው ነው ያለው፣ ላይኖረው ይችላል። እሱ መስሎት ነው ያለው መስሎት ነው፣ ግን የለውም። ያው ያለው የሚመስለው ራሱ ምን ያደርግበታል? እሺ ሌላ ደግሞ የት ጋር እንሂድ መሰላችሁ? ማቴዎስ 25 ላይ ማቴዎስ 25 እሺ ቁጥር 28 ጀምሮ ቁጥር 28 በሉ እንግዲህ ታለንቱን ወስዳችሁ 10 ታለንት ላለው ስጡ፣ ላለው ይጨመርታል የተትረፈረፈም ይኖረዋል፣ ከሌለው ግን ያው ያለው እንኳን ምን ያደርግበታል? ይወሰድበታል። ያው ያለው እንኳን። እሺ እዛ ጋር ደግሞ ያለው የሚመስለው ነው የሚለው፣ እዚህ ጋር ደግሞ ያው ያለው እንኳን ምን ያደርግበታል? እሺ እንዴት እንደምትሰሙ ምን አድርጉ? ተጠንቀቁ ወይም ተጠበቁ። ለምን ላለው ምን ያደርግለታል? ይጨመርለታልና። ምን ሲያደርግ? ሲሰማ። ስለዚህ ሰው እየበዛለት የሚሄደው የሚሰማው ነገር፣ የሚጨመርለት ነገር፣ አለኝ የሚለው ነገር። ስለዚህ ሀዘንተኛ ሰው አድ እያደረገ የሚሄደው እየጨመረ የሚሄደው ሀዘን ነው። ፈሪ ሰው እየጨመረ የሚሄደው ፍርሃት ነው። ላለው ምን ያደርግለታል? ይጨመርለታል። በእግዚአብሔር ቃልም ሐሴት የሚያደርግ ሰው ያው ይበዛለታል። ይኸውላችሁ የእግዚአብሔርን ቃል ከሚናገሩ ከሚሰሙ በእግዚአብሔር ቃል በጣም ከሚደሰቱ ሰዎች ጋር ስትውሉ ዝም ብሎ ነው የሚጨመረው የሚበዛው። ቃል የሚያወሩ ሰዎች፣ ከዛ ደግሞ ቢዝነስ የሚያወሩ ሰዎች ጋር ደግሞ ስትሄዱ የሚጨመርላችሁ እሱ። ፖለቲካ የሚያወሩ ሰዎች ጋር ደግሞ ስትሄዱ የሚጨመርላችሁ እሱ። ሃይማኖት ደግሞ የሚያወሩ ሰዎች ጋር ስትሄዱ የሚጨመርላችሁ እሱ። ስለዚህ እንዴት እንደምትሰሙ ተጠበቁ። ለምን? ይሰፈርላችኋል። እሱ መስፈሪያ ስለሆነ ላለው ነገር ይጨመርለት። የሚጨመርልን እሱ ስለሆነ የሌለን ነገር በልባችን የሌለውን ነገር ሰው ሲያወራም ራሱ አቴንሽን አንሰጥም፣ ትተን ነው የምንሄደው።
ግን ልባችን ውስጥ ካለ ግን ሲያወሩ ራሱ እንሰማለን። ከሩቅ ሆነ ራሱ እንሰማለን። ምን ብለን እንደማይሰማ ሰው አክት እያደረግን እንሰማለን። በልባችን አለ ነገሩ። በልባችን ካለ በልባችን ከሌለስ ቢያወሩም አይገባም። ምንም አይገባም። ምንም አይገባም። ልንገራችሁ፣ ስለ ሰይጣን በጣም የሚሰበክበት ቸርች ካላችሁ ሁሉን ነገር ሰይጣን ነው የምንለው ለዚህ ነው። ሁሉን ነገር ለምን በልባችን ስላለ ሲወራ ምናምን ሁሉን ነገር በኢየሱስ ሰይጣን ክፉ ያለን እንሆናለን። እንደዚህ ከመኖር ያለን እንዲጨመርልን እንዲበዛልን በእግዚአብሔር ቃል እኛ ራሳችንን ብንሞላ ሰው ሲያወራም አድ እያደረገን የምንሄደው እሱ የምንጨምረው። ጌታ እኮ አስተማረኝ እንላለን። ሰው ሌላ ነገር ሲያወራ እኛ የምንማረው ራሱ መንፈሳዊ ነገር ነው። ለምን ላለው ይጨምርለታል አይደል? የሚጨመርልን ያለን ነገር ነው። ያው ያለን ነገር ሌላ ነገር አይጨመርም። ክፉ እውቀት እስካለን ዝም ብሎ ሰው የሚያበዛልን እሱ ነው። ያንን ክፉ እውቀት ሌላ ነገር አይሰጠን። ስለዚህ ራሳችን ምንጎዳው እኛ ሌላ ሰው አይጎዳም። ለምን ባለን ነገር ስለሆነ። ስለዚህ እንዴት እንደምትሰሙ ተጠበቁ። ሲሰበክም ምን ሲልም እዚህ አንዳንድ ሰዎች እኔ ካውንስል ሳደርግ አንዳንድ ሰዎች እያለቀሱ እንባቸውን እየጠረቁ ምናምን ሲያወሩ የሚያወሩት ችግራቸውን እኮ ግን የምሰማው መፍትሄ ከሚያወሩት ነገር ውስጥ ምን እንደሚያስለቅሳቸው ምን እንደሚረብሻቸው ከዛ ውስጥ ለምን እኔ ራሴን በእግዚአብሔር ቃል ስለጠበቅኩ የእነሱ ሀዘን እኔ ጋ ይገባል። ይልቁን ስሰማ ምንድነው መፍትሄ ነው የምሰማው። በእግዚአብሔር ቃል ራሳችንን እስካላነጻን ድረስ ሁሉ ነገር ይበክለናል፣ ሁሉ ነገር ይረብሻል። በእኛ ባልሆነም ችግር ስናለቅስ ልንገኝ እንችላለን። በእኛ ባልሆነ ችግር ስንረበሽ ልንኖር እንችላለን። ለምን ራሳችንን በእግዚአብሔር ቃል ካላነጻን። ራሳችንን በእግዚአብሔር ቃል ካነጻን ሊያረክሰን የሚችል ምንም ነገር የለም። ስለዚህ እንትን አገልጋይ በዛ፣ የስህተት አስተማሪ በዛ፣ የእንትን አስተማሪ በዛ። እናንተ እውነት ካላችሁ ምን አስጨነቃችሁ? እናንተ እውነት ውስጥ ካላችሁ ያላችሁን እውነት ውሸት ሊያጠፋው አይችልም። ለምን ትረብሻለህ? ግን ሁሉ ሰው አየር ላይ ስለሆነ የቆመበት መሰረት ስለሌለ ሁሉም ያስፈራዋል። ለምን የተመሰረትንበት በእግዚአብሔር ቃል አልጸናም። በእግዚአብሔር ቃል ብንጸናስ የሚረብሽን የሚያሰጋን የለም። ምንም የሚያጠፋን እኛን ሊነቀንቀን የሚችል ምንም ኃይል። እዚህ ልንገራችሁ፣ እናንተ ጸንታችሁ ሳትረበሹ ሳትናወጡ መኖር ከፈለጋችሁ ራሳችሁን በእግዚአብሔር ቃል በደንብ አስታጥቁ፣ በደንብ ታነጹ። ከዛ ሲመጣ የእግዚአብሔር ቃል እናንተን ለማነጽ ይሁን ለማበረታታት ይሁን ለማጽናናት ይሁን መለየት ትችላላችሁ፣ ማወቅ ትችላላችሁ። ይሄን ማወቅ መረዳት የምትችሉበትን በደንብ ብስለት መያዝ ትችላላችሁ። ካልሆነ ሁሉም ነገር ነው የሚረብሻችሁ። ስለዚህ ጊፍት ዛሬ 3ቱን አይተናል። በልሳን በልዩ ልዩ ልሳን መናገር፣ በልዩ ልዩ ልሳን የተነገረው መተርጎምና ትንቢት የተባለው በሙሉ እስከ ዛሬ ድረስ እንደምናስበው ሳይሆን እንደ እግዚአብሔር ቃል የተነገረ ብቻ ነው። እንደ እግዚአብሔር ቃል ካልተነገረ ለማነጽ ለማበረታታትና ለማጽናናት ካልተነገረ ትንቢት ነው ማለት አንችልም። ስለዚህ ለምን ካልን ያው መጽሐፍ ቅዱስ የሚነግረን ይሄንን። ከዚህ ውጪ ከሆነ ትንቢት ልንለው አንችልም። ምክንያቱም ትንቢትን የሚናገር ብሎ ስፔሲፊክ አድርጎ ያስቀመጠልን ይሄንን ስለሆነ ማለት ነው። አሁን ጥያቄዎች ካላችሁ ጥያቄዎቻችሁን መጠየቅ ትችላላችሁ። ጥያቄ ያላችሁ ሰዎች አንዳንድ ቁጥር ብትጽፉልኝ ጥያቄ መመለስ እችላለሁ።